ልጅ መሆንሽን አላውቅም። የምትናገረውን ነገር እያወቅህ ተናገር። ገባህ አይደለም? የምትናገረውን ሲጋ ተገባውኝ አታፍርም እንዴ? እዛ ቀን እና አንቺ ብቻ ነበርና አይደል? ማንንም አቅም ያለንበት እና አሃ እኔ እሷን ልጅ አስመጣሁኝ ነው እንደዛ ነው እያሰብክ ያለኸው አንተ? ከነኪያ ጋር ተነጋግራችሁ የፈጠራችሁ እንደዚህ ሰው ሞራ ተስፈራ ይባ ታሪጆ መሰለ እንዴ? ሰው ዝም ያለ አንተራለም ዘማን ዘር ይጨርስልሃል። እሷ ተመጣብኝ ላንተ አንዳረን ላንተ 80 100 አልመለስ ስማኝ እሺ በደንብ አድርገህ ሰላም ውድና ድንቅ ፋሚሊዎቻችን እንዴት ናችሁ? ተከበረው ፋሚሊዎቻችን እግዚአብሔር ይመስገናለን። ምንም ይፈጠራለን እስከዛሬ ድረስ የተፈጠረውን ሰሞኑ እያያችሁን ሰሞኑ ደግሞ ከበድ ያለ ነገር ነው እየተፈጠረ ያለው። እስከዛሬ ከተፈጠረው ለኔ በጣም እየከበደኝ ነው ያለው የተፈጠረው ነገርና አለን ይሄን ሁሉ አልፈን እንግዲህ አለን ይሄ ጊዜ አልፎ ምስቅበት የምንጫወትበት ጊዜ ይመጣል። ሰሞኑ እንግዲህ ፋሚሊዎች እየተፈጠረ ያለው ነገር ብዙዎቻችሁ አይታችሁታል። ብዙዎቻችሁም ግራ እንደተገባችሁ አቃል ይገባኛል። በእኔም ብዙዎቻችሁ ስለምትጨነቁን ጭምር ነውና እውነት ለመናገር የሆነ በቃ ደከመኝ። የምር የሰው ልጅ እኔ እንጃ ምን አማርኛ እኔ እንጃ እንዲህ ውስጥ ያለውን ስሜት እንድታርጌ ባሳያችሁ ባውጥቼ ባሳያችሁ ደስ ይለኛል። የምሬ ነው የምላችሁ። ነገሮች በቃ በጣም ሲደራረቡባችሁ በጣም ነው የሚከብደው። በተለይ ደግሞ ብሶ ልጅ አለው እስከመባል ማለት እሷ እርጉዝ ናት፣ ባለ ትዳር ነው። ባለፍታና ኪያ አምጥታ የሰኙ ወረቀቶች አይታችሁታል እናንተምና ግራ ነው የሚገባው። በቃ ማለት እዚህ ጋር እሱን ስጠይቀው እኔ ምንም አውቀው ነገር የለም አላቃትም ከነመፈጠሩ አላቃትም ብሎ ይምላል፣ ይገሰታል። ምን ይላል? ልጅቷ ደግሞ የዛን ቀን በተፈጠረው ነገር ሆስፒታል ናት ያለችው። እሷንም ሊያወራት ሞክሬ ነበር ግን በጭራሽ ላገኛትም አልቻልኩኝም። ምን እንደተፈጠረ እንደሆነ ራሱ ማለት በመሀል ቤት በጣም ነው ግራ እየተገባኝ ያለሁት። ይገባኛል፣ ሴት ልጅ ነኝ። ሴት ልጅ ለሁኜ ደግሞ ሴት ልጅ ላይ መጨከን አልችልም። ምንም ነገር ቢፈጠር ገባችሁ አይደለ? ማለት ምንም ቢሆን ከሷ ጎን ነው የምችለው። አሁን ይሄን ግልጽ አድርጌ ለማንም መናገር የምፈልገው ነገር ምክንያቱም ነገ ህይወት እኔ ላይ ምን እንደምጥልብኝ እኔ ላይ ምን እንደምታጋጥመኝ አላውቅም። ሴት ልጅ ነኝ። ሁላችንም የቆመን ቢመስል ነገ ላይ መውደቂያችን አያምርምና እሷ ላይ ፈርጄ መናገር አልፈልግም። ምናልባት ለእሱም ምክንያት ይሆናል እስከዛ ድረስ የደበቀበትም ነገር ግን ምክንያት ይኖራት በቃ ምንም ያው ከእንግዲህ ያውላችሁ ፋሚሊ ባይዘው አሁን እኔ የተገኘሁበት ምክንያት ሲጀመር እዚህ ላይ መኖር አልነበረብኝም። የኖርኩት ለምንድነው ሌላ ነገር እንዳይፈጠር ነው። በቃ ለመጨረሻ ጊዜ ላግኘውና አንዴ ላውራው ስላለችኝ ነው። እና በቃ ከእንግዲህ በኋላ ዛሬ እናገኘው ሚላት ነገር ካለ ነገር ላገኘው የፈለኩበት ዋነኛ ምክንያት ልጅቷም እንድትጎዳ ከዚህ በላይ አልፈልግም። እኔም ደግሞ እግዚአብሔር ይመስገን እነሱ ይሄ የብዙ አመት ግንኙነት ምናምን ነገር አይደለም ያለን ማለት እግዚአብሔር ይመስገን ፈጣሪ በቶሎ ነው የነገረኝ ማለት ሰዎችን ፈጣሪ መቼም በአሁን ሰዓት ላይ መጥቶ ራሱ አይናገርም ማለት በሰዎች ነው የሚልከውና እኔም ብዙም ሳልገፋበት ከሱ ጋር ባለኝ ግንኙነት ምናምን ነገር ይሄ ነገር በመፈጠሩ በጣም ደስ ብሎኛል። ግን ደግሞ አሁንም ድረስ ይደውላል ላይክ እኔ አውጥቼ ራሱ ባሳያችሁ ደስ ይለኛል። ለምን ሙሉ ስልኬ እንዳለ በቃ የሱ የደወለበት ነው። ኢንስታግራም መግባት አልቻልኩም፣ መጠቀም አልቻልኩም። በገባው ሰዓት የሚደውለው እሱ ነው። ኢንስታግራም ላይ ቲክቶክ ማለት ሙሉ ነገሬን ያጨናነቀውና እስቲ ምን ሊለኝ ይችላል ማለት አላቅም። ለዚህ ነገር ምን አይነት ማብራሪያ ሊሰጠኝ እንደሚችል አላቅም። ግን ብቻዬንም ከሱ ጋር መገናኘት አልፈልግም እውነቱን ለመናገርና ቤባንም ዛሬ በቃ ጥራውና ሚለውን ነገር እንስማው ማለት በምን መንገድ እንደሚያስረዳ ባይገባኝም ግን እንደ ሰውኛ በሁለት ወገን ያለውን ነገር ማዳመጥ ጥሩ ነው። 50-50 ከምንሆን ሙሉ ያለው ነገር መረዳት አሪፍ ነው ብዬ ነው ጠራሁት። እንግዲህ ሚለውን ደግሞ አብረን እንሰማለን። አይዘው እኔ የሚላት ነገር ብሏት እሷ ምናምን እንደበፊቱ ይፈጠራል ብዬ አይደለም የመጣሁት እንዳልኳቸው ነው። እሷ ደስ እንዲላት የምትለውን ነገር ብላ የሚላት ነገር ካለ ሰምታ ቆርጦላት ለመሄድ ነው እንጂ የሆነ ነገር ብሏት ምናምን ሌላ ነገር ጭራሽ ዛሬ በቃ እኔ እየደበረኝ ነው ለራሱ የመጣሁት። እስኪ የሚፈጠረውን እናያለን። እሷም ቤት ውስጥ ይሄ ምትነፋረቂ ምናምን ባይዘው ያለው እንደ መኖር ይቻላል። ለሰዎች ግዴታ አይደለም ማፍቀር መፈቃቀር። ከኪያ ጋር ያሉ ነገር ተፈጥሮ ከዛ እሱ ጋር ከቤኪ ጋር ነው የተፈጠረው ነገር ብዙም በቃ ባያስደስተኝም ሲጀመር መሆኑ አንድ ላይ ባያስደስተኝም ግን ደግሞ በቃ ያኛውን ለመርሳት ይሆናታል ብዬ ነው ዝም ያልኩት እስካሁን። ከእንግዲህ በኋላ ደግሞ አሁንም ሌላ ይዘሽ ነው እሺ እሱን ለመርሻ ብለሽ እና ፋሚሊ ያለውን መኖር ይቻላል። በዚሁ አጋጣሚ ይወቁ እሺ።
የትም ያላችሁት ወንድሞቼ እንደዚህ አይነት በችኮላ ወንድ እንደዚህ ባለትዳር ፍቅረኛ ያለው ምናምን እየጠራችሁ እንደዚህ ከምትሆኑ ያለ ወንድ መኖር ይቻላል። ህይወታችሁን ሰላም አድርጉት። ያለ ወንድ በዚህ ሰላም አትልኝ። እሺ አንተም ሰላም አትልኝ። እኔ የመጣሁት የምትለው ነገር ስላለ የምትላት ነገር ምናልባት ካለ ብልሃት እንጂ ባይዘው ብቻዋን አይደለች። ምን ያለው ብቻዋን ስላገኘኋት አትበል። አሁን ለማንኛውም ዛሬ የጠራው አንደኛና የመጨረሻ ነገር በጣም እያስጨነቀኝ ስለሆነ ነው። ገባክ አይደለ? በጣም እያስጨነቀኝ ስለሆነ በአንተ ምክንያት መውጣት መግባት እየቻልኩኝ አይደለም። ገባክ አይደለ? መናገር የምትፈልገው ለአንዴና ለመጨረሻ ጊዜ ዛሬ ተናገር። ከዚህ በኋላ ትፈልግ። ገባክ አይደለ? ድጋሚ ተገናኝተን እንደዚህ እንድንከራከር ማለት ነው። የምትነግራት ነገር ካለ አንተ ልጅ አለ ከልጅ ጋር ከሚስት ጋር የራስን ይወስኑ። ገባክ አይደለ? እኔ ለራስ ልጅ ሚስትም የለኝም። አሁን ድረስ አታምና ምን እስኪ ድረስ ዲኤንኤ ምርመራ ይዘን እንምጣለን አንተ ስንል አንቺ ሰው ማንንም መቶ ፍቅረኛው ነኝ ስላለ ታምኛለሽ? ፍቅረኛው ነኝ ብቻ አይደለም ያልኩት የ80 ባሌ ነው ያልኩት። ገባክ አይደል? በዛ ላይ ነፍስ አይዘው እሷ እንደዛ ስትል እኔ አላመንኩም ነበር ማለት የሆነ እንደዚህ ላይ ነበር። አሁን እኮ ግን ባለፈው ያየነው ነገር አለ የቀደድከው አንተም እሷም ጀስት ይመስለኛል ከኔ ጋርም ሆነ አንተም አልፈለግከውም እሷ ከኔ ጋር ሆነ እኔ ከማንም ጋር ትሁን እኔ እሷን ደስታ ነው የሷን ደስታ ብቻ ነው ፈልገው ካንተ ጋር ሆነች ከአበበ ጋር ሆነች ከከበበ ጋር የሷን ደስታ ብቻ ነው እና የምትለው ነገር ካለ ብቻ ተናገር። ከሱ ጋር ማለት ነው መቅለስለስ ምናምን ነገር አይጠበቅም። አያስፈልግም ሲጀመር ይሄ የተበለቆ ነው የሚባለው ሁሉም ነገር አይቻለሁ ሰምቻለሁ። ከዚህ በኋላ በእኔ እናንተ መሀል የሚለወጥ ምንም ነገር አይኖርም። እስካሁንም ድረስ ላውራሽ ብለህ ገጨቀጨቅኝ ስለሆነ በኋላ ግራ እንዳልገባ ነው። ገባክ አይደል? እንዳልጸጸት ብዬ ነው። እኔ እኮ ራሷ መታ እንደዚያ ብትልና ማስረጃ ይዛ መታ ብታሳይሽ እሺ እነዛ እነሱ ያመጡትን ታምኛለሽ? ለምንድን ማለት ነው ነገር እንደተፈጠረ ያለበት ወረቀት ነው ማለት አንዳንዴ ማለት ስትዋሽ ነገሮችን ያገናዘብዋሽ ምንም ማለት አይጠበቅብኝ። ምንድነው እኔ ከግርበኝ አሁን ምስኪን ሆነክ የምታወራው ነገር እኔ በጣም ነው ምስኪን እየሆንኩ አይደለም። እውነቱ የተፈጠረው ነገር ተፈጥሮ ሊሆን ይችላል። እኔ አላቅም። አሁንም ድረስ አላቃትም ሳይሆን አውቃትም ምንም ከሆነ ምክንያትን ተናግረህ እንዲቆርጥላት ነው የመጣሁት። ሌላ ድጋሚ ለማስመጥ እኔ አላቃትም እንዲህ አይነት ወሬ እዚህ ጋር ባይዘው በመሀል ዝም እምላችሁ እንድትግባቡ ማውራው ነገር አጥቻለሁ። ለልጅ መሆን ያለበት ገባክ አይደለ? ሌላ ሴት የምትፈልግበት ጊዜ ላይ አይደለም። ልጅ ነው በእንደው እርግጠኛ ነሽ? ሲጀመር ተናገሩ። ሲናገሩ እየሰማት ነው አይደለ? ስላወሩ ነው እነሱ ስላወሩ ነው። ሲጀመር ላስተ ሲጀመር ይኸውልሽ ልንገርሽ ስልኛ ለምን እሺ ምንድነው ሰማክ ለምን ያላመጣት እሱን ተናግረዋል አይደለ? ምንም እንደዛ ወደ አስኪናገር እንኳን እርጉዝ ነኝ የምትል አንድ ሴት ይቅርና እኔ እንኳን ወንድ ነኝ የምለው በዛ አርግጫ ወዴን በመጣ ወደ እኔ እያዞርኩ ነው ወይ ጥፋቱን ወደ እኔ እያዞርኩ ነው መልሰክ መለየት ለፈልገሽ የፈጠርሽው ምን ማለት ነው? መለየት ፈልገሽ አንድ እዚህ ጋር በግልጽ እንድታወሪኝ ፈልገሽ ሰማኸኝ አይደለ? ምንድን ነው ያወራክ ያለው? ምንድን ነው አይደለም? እዛ ቀን እና አንቺ ብቻ ነበርና አይደለ? ማንንም አቅም ያለንበት እና እኔ እሷን ልጅ አስመጣሁኝ ነው እንደዛ ነው እያሰብክ ያለው አንተ? ከነኪያ ጋር ተነጋግራችሁ የፈጠራችሁት እኔን እንትን ለማለት ካልፈለግሽ እኮ ላለማመን አእምሮህን በጣም ብዙ አታስብ። ላለማመን አይደለም ካልፈለጋችሁ እኔ ጋር እኔና አንቺ ባለን ግንኙነት ደስተኛ ካልሆንሽ ልትነግሪኝ ትችያለሽ። እኔ ሁሌም ለአንቺ ደስታ ብቻ ነው የማስበው። አንተ እዚህ ጋር ቆማት የኔ ባል አይደለም የመጣው ገባክ አይደለ? ሚስቱ ነኝ አለች። እንዴት ነው ማታውቃት? አሁንም ቢሆን እኮ ይልሽ የጊዜ ጉዳይ ነው እንጂ እውነታው ይወጣል። ተደብቆ አይቀርም። እውነቱ ግን የዛ ሰዓት ይቆጭሻል። አንተም እሷም ይቆጫቸዋል። የዛ ሰዓት ትመጫለሽ። እኛን የምንፈራራው እኛን ጥፋተኛ እሱንም አንቺ ካልሆንሽ እንትን ያልሽው ሜቢ የምትናገረው ነገር እያወቅ እያሰብክ ተናገር። ገባክ አይደለ? በሴት ልጅ ህይወት የተጫወትክ ያለው አንተ ነህ። እኔ በማንም ሴት ልጅ ህይወት አልተጫወትኩም። ትግስቴን በጣም እንዳጣ እያደረከኝ ነው። ገባክ አይደለ? በአንተ ምክንያት ከቤተሰቦቿ ተቆራርጣ ብቻዋን ያለች ሴት አለች። ለምንድን ነው የማይገባ? ለምንድን ነው የማይሰማክ? ትልቅ ሰው ነህ አይደል? በደንብ ነው የሚሰማኝ። እኔ አላቃትም ከነመፈጠሩ እንዴት ነው ማታቃት? አሁንም ድረስ እኮ አላቃትም የምትለው ነገር ነው ማለት የከበደኝ ማለት አንዳንድ የሰው ልጅ እኮ ሲነቃበት ማለት ነው የምትሉት ግን ቆይ አላቃትም አልኩሽ። እነኪዬ የፈጠሩ ሴራ ነው። እሺ ምንድነው? እሺ ማውቁን አትወቃት። ፊርሚያው ምንድነው?
ሰርተፍኬት ብላ መጣች። ማተብ ያለበት ትክክለኛ ማተብ እሱን ያደርስበታለሁ። እሺ አጣራና ያዘው፣ መክሰስ ካለብኝ አጣራና ያዘው ለራስ ባይዘው። ከእንግዲህ በኋላ አጠገቧ እንድትደርስ ይፈቅድልኛል። ይኸውልህ ከዛሬ ውጪ አጠገቧ ለምን ይፈቅድልኛል ብለህ አስበህ ከሆነ ይህ በጣም ፍጹም ስህተት ነው። አንተ በፊት የምትፈልገው ነገር ነው። በፊትም ሞክረሃል ልታለያይ። የምፈልገው ምን እንደሆነ እኔና እሷ እናውቃለን። ችግር የለውም። ከእሷ ደስታ ውጪ የምፈልገው ነገር ግን አንቺ እንድታምኝ ነበር የምፈልገው። አታምንም? ዛሬም ሳገኝሽ ቢያንስ ነገሮችን አስረድቼሽ ምንድነው ማምነው ምንድነው እዚህ ጋር ያለው ነገር እመን። በቃ የልጅቷን ህይወት አትጉዳት። በቃ እንዲህ ነገር እኮ ነው ዛሬም ቢሆን እንደዚህ ነበር ብታረገው የነበረው። ምንድነው በምን ልታስረዳኝ ነው? እሺ በምን ልታስረዳኝ ነው? እኔ ግን እንደዚህ አልጠብቅሽም ነበር። የሆነ ጥፋተኛው ነው ሆንኩኝ። እዚህ ጋር መልሼ ጥፋተኛው ነኝ። ጥፋተኛው ይገባል። መረጃ መጣለው አልኩት። ልታገኝ እየተጎዳች ያለችው ሰምተኛል አይደለ? ይማ ልብን ወደ ራስ አርገውና ያታለልካት እዛ ጋር ተጎድታ ያለችው ገባህ አይደለ? ሴት ልጅ ያለ ምንም ምክንያት በዚህ ልክ ልትሆን አትችልም። ገባህ አይደለ? እዚህ ጋር ማውራክ በጣም እናት አለ እህት አለ አይደለ? እንደዛ አስብ። እኔ እህቴስ እንደዚህ ብትሆን ብላ አስብ። ገባክ አይደለ? አስባል። በጣም በደንብ ነው ስለማስብ እኮ ነው የምታረገው ነገር አስተካክል። ስለማስብ እኮ ነው ያሉ ነገር ሲፈጠር ካንቺ ጋር ሆኜ ነበር። ያሉ ነገር ሲደርስብኝ ነበር አይደል? ምንም ከዚህ ነገር ይማል ከዚህ ነገር ለመሻሽ ለቆነ እንደዚህ ያደረክ ያለው ዛሬ የመጣሁት እዚህ ለሷ እንድትከራከር ይላሳል። ከኔ ጋር ተግባብተን ነው ነግሬሽ ሀሳቧን ግልጽ አድርጋ መናገር ማችል ሴት ትሆናለች። ገባክ አይደለ? ለምን ማለት ነው ሴት ልጅ ናት። እሷ ነው የምታውቂው። ይሄ የማወቅና ያለማወቅ ጉዳይ አይደለም፣ የህይወት ጉዳይ ነው። ገባክ አይደለ? በአንተ ምክንያት የሴት ልጅ ህይወት እየተበላሸ ነው። እዛ ጋር ያደረጋችሁት ነገር እንዳይታወቅብሽ ነው እንደዚህ ነው የምትናገረውን ነገር እየተጠለቀ ገባክ አይደለ? አሁንም ቢሆን አክብሬክ ነው እዚህ ጋር እያወራክ ያለው እንጂ እንዳንተ አይነት ወንድ መሰቀል ያለበት ገባክ አይደለ? አይደለም እንደዚህ ቆሚ በሰዓት ለአውራት ይቀርባል። ራሽ መሰቀል ያለበት እኔ የሚስቀው ነገር እኮ ነው የሚያናድደኝ። ገባክ አይደለ? እንዴት አልስቅም? ምን ማለት ነው? እንዴት አልስቅም ማለት እንደዚህ ልጅ መሆንሽን አላውቅም። የምትናገረውን ነገር እያወቅ ተናገር። ገባክ አይደለ? የምትናገረውን ሲጋ አጠገባውኝ አታፍርም? ልትሰርባት ትሞክራለህ? ችግር አለብህ እንዴ? እንድታወራት ነው እንጂ ልትሰርባት አይደለም። እዚህ የቆምኩት እኮ እንደዚህ ገባክ አይደለ? ችግር አለብህ። ችግር ካለብህ ከእኔ ጋር ጨርስ። ትልቅነት በሴት ልጅ ላይ ህይወት ላይ መጫወት ከሆነ ገባክ አይደለ? እዚህ ሆኜ ሲጀመር እኔ ጥፋተኛው ለአንቺ እንደዚህ መሆኔ። አንተ ሂደህ እዛ እባክህ ስርዓት ምንድን ነው እዚህ መጣሁት እኮ እኔ ከእንደዚህ ሰው ጋር መውራት ያስፈልጋል። ታሪክ መሰለህ እንደ እስካሁን ዝም ያልኩት ባለሁበት ሊመጣት ነው የሚችላል። ከዚህ ወደ መገናኘት እናስፈልግና በቃ ከዚህ እሺ እንዳለኝ አጠገቧ እንዳትደርስ ከእንግዲህ እንጂ ይቆጭሻል። ዛሬ ችግር አትፍጠር ከእኔ እሷም ብዬሽ ነው አንተ ዝም ለአንተ አይደለም እንዳንተ ለሀያ አልመለስም። እሷን ብዬሽ ነው ዝም ያልኩት። አንተን አይደለም ዘርማን ዘርን እጨርስልሃለሁ። እሷ ከመጣብኝ ለአንተ አንዳረ ለአንተ 80 100 አልመለስም። ስማኝ እሺ፣ በደንብ አድርገህ ያዘው። ሰውዬ መልሳት መልስ መልሳት መልስ አይንሽ ማይታፈልግ ይጀምር። ኧረ አይኔን እንዳታያት ነው ማድረግ። አይኔን አጥፍቼ ይጀምር። በአንተ እኔም የምትታያለህ ማን እንደሆንኩ ማን አይኗን እንድታይ ስለፈቀድኩልህ ማመስገን አለብኝ። አይንሽ ምን ሰራላችሁ ሲጀምር? ችግር አትፈጠር